ሰኞ ዕለት 1 መርገመ በለስ የሆንበት ዕለት 2 አንጾተ ቤተ መቅደስ የተፈጸመበት ዕለት። በኦሳና ዕለት እሁድ በመሸ ጊዜ ከ12ቱ ሐዋርያት ጋር ጌታችን ወደ ቢታንያ መጣ። በማግስቱ ሰኞ ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ነገር ግን ከቅጠል በቀር ምንም አላገኝባትም። ከአሁን ጀምሮ ለዘላለም ምንም ካንቺ ፍሬ አይብላ ብሎ ረገማት። ማርቆስ 11 ከቁጥር 12 እስከ 13። በለሷ የደረቀችበት ዕለት ማቴዎስ ሰኞ ይላል፣ ማርቆስ ደግሞ ማክሰኞ አለ። እንደምን ነው ቢባል ሰኞ ረግሟት መድረቅ ጀመረች፣ ማክሰኞ ተነቃቅላ ወድቃለች። አንድም የደረቀችበትና የወደቀችበት ሰኞ ነው። ነገር ግን መሽቶባቸው ስለነበረ መውደቋን ሳያዩ ሄደዋል። ማክሰኞ ቢመለሱ ተነቃቅላ ወድቃ አዩአት። ማቴዎስ የደረቀችበትን አይቶ ሰኞ አለ። ማርቆስ በቦታዋ ያጧትን አይቶ ማክሰኞ አለ። ወንጌል አንድምታ። ትርጓሜ። አንድም በለስ የተባለች ቤተ እስራኤል ናት። ፍሬ የተባለች ሃይማኖትና ምግባር ናት። ፍቅር፣ ምግባርና ሃይማኖት ከእስራኤል አላገኘም። በዚህ ምክንያት መሥዋዕት አይገኝብሽ ብሎ ረገማት። ከዚያም ትንቢት፣ ክህነትና መሥዋዕት ከቤተ እስራኤል ጠፋ። በለስ ቅጠሉ ሰፋፊ ነው። ኃጢአትም በዓለም ሰፍታ አገኛት። በለስን ሲበሉት ይጣፍጣል፣ ሲበዛ ደግሞ ይመራል። ኃጢአትም ሲሰራ ደስ ያሰኛል፣ በኋላ ግን ያሳዝናል። በለሷ ስትረገም ፈጥና መድረቋ የአዳም ምክንያት ከደረሰብን ዕዳ በደል በጌታችን እንደጠፋልን ሲገለጽ ነው። 2 አንጾተ ቤተ መቅደስ የተፈጸመበት ዕለት። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት። ማቴዎስ 21 ከቁጥር 13። ጌታችን ወደ ቤተ መቅደስ በሄደ ጊዜ የጸሎት ቤት መሆኑ ቀርቶ የንግድ ቤት ሆኖ አገኘው። የሚቀጡበትንና የሚሸጡበትን በታተናቸው፣ አስወጣቸውም። ትርጓሜ። አንድም ማደሪያ የሆንን እኛ የአዳም ልጆች ኃጢአት ሰፍኖብን ቢያገኘን ኃጢአታችንን ሁሉ እንዳስወገደልን፣ እንደመለሰልን፣ እንደደመሰሰልን ያሳያል። ሶልያና ሚዲያ